ቁርአን ላይ እቺ ትንሿ ዋውና ትንሿ ያ ምልክት ጥቅማቸው ምንድነው? እቺ ትንሿ ዋው ሁሌም ከሃ ዶማ ቀጥላ የምትመጣ ሲሆን እቺ ትንሿ ያ ደግሞ ከሃ ከስራ ቀጥላ የምትመጣ ናት። ዋናው ጥቅማቸውም እቺ ሃ ፊደል ሁለት ሐረካ ያክል እንድትሳብ ማድረግ ነው። ፈአማ መን ኡቲየ ኪታበሁ ቢየሚኒሂ ፈሰውፈ ዩሐሰብ። ታዲያ ከትልቁ ዋው መድና ያ መድ በምን ተለዩ ከተባለ እነዚህ ምልክቶች መሳቢያ የሚሆኑት ቀጥለን በመናነብበት ጊዜ እንጂ ሃ ላይ የምናቆም ከሆነ ግን አንሰባቸውም። ማለትም ፈአማ መን ኡቲየ ኪታበህ መን ኡቲየ ኪታበሁ ቢየሚኒህ። እዚህ ላይ ታዲያ ከነዚህ ምልክቶች ከላያቸው ላይ ይቺ የመድ ምልክት ተጨምራ ካገኘን ግን ሃ ፊደልን 4 ወይም 5 ሐረካ መሳብ ይኖርብናል። ወአነ አላህ ዒንደሁ አጅሩን ዐዚም ወማ ዩድሉ ቢሂ ኢለል ፋሲቂን።